ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም ወደግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማካቸው እንዳትጠቅ ነው። በስመ አብ ወልድ መንፈስ ምን ነው ምን ነው ራቁትን መጣ እንደው አንተ ያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ አልወደው 69 ቁጥሩ ያጣላንም እናቴ ክፉ ዘመን ነው ብቻኛው። እውነቴን ነው። ልብስን ጥሩነት የሚገባኝ እንደዚህ አይነት ስትሳይ ነው። አሁን ይሄ ልጅ ባይለብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደግሞ ደፋር ነው። 1 ሜትር 50 እኮ ነው አልጋው። አንተ ምን ሊያደርገው ነው? ተራሽ ሳቅም አንተ እንደው ምሽቴ ላይ ቂጧ ያለውን ጠባሳ እንዲሁ ምን ማድረግ እንደሚሻል አንተ ባለፈው ያየሁት እኮ እንደው አረ ጉድ አገር ከባድ ውሸት ከነገርከኝ እሸልማለሁ። ከባድ ውሸት አላረም አልሽረም። Continue. Oh yeah, shake body. Oh yeah, move body. Hello. Hello. የናቱ ለዳን ባሳዳለ ደግነቷ ብዙ መሆኑን አውቃለሁ። ወላጅና ትቶ ብዙም በመንፈሷ ልጇን ትወዳለች። ማሻአላህ No. 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 This is my new carpet. It's new! Come on, man! No! የተማረ ሰው ይመለጣል ይባላል። እርስዎ አልተመለጡምና ምንድነው ይሄን አባባልስ የተማረን የሚመለጠው የሚባለውን ነገር እስቲ ይሄን አባባል እንዴት ያዩታል? ይሄ እንኳን የተሳሳተ አመለካከት ነው። የሚመለጠው የተማረረ እንጂ የተማረ አይደለም።
ምክንያቱም የተማረረ ያው ሁልጊዜ እንደዚህ ለብድር ሲል እንደ ድመት ጸጉር ብን እያለ ያልቃል።